ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማር የምትፈልጉ ወይም ልጆቻችሁን ማስተማር የምትፈልጉ ማለትም በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያ አማራጮች እናስተምራለን። ከስር ባለው ስልክ ይደውሉ፣ ሀሎ ይበሉ፣ ይማሩ። የምናስተምረው የትምህርት አይነትም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን በማስተማር ላይ እንገኛለን። ባለፈው ክፍለ ጊዜያችን በተለያዩ ፊደላት ቃላት ምስረታ አይተናል። ማለትም በሀ፣ በላ፣ በማ፣ በሳ እና በራ። ለምሳሌ በሀ ሀያ፣ በላ ላይኔ፣ በማ ማለት፣ በሳ ሳንባ፣ በራ ራሱ። በእነዚህ በተለያዩ ፊደላት ቃላት ምስረታ አይተናል። ማለትም በአራተኛ ፊደላት ሀ ማለት ሀ ቤት አራተኛዋ ፊደል ነች። ላ ለቤት አራተኛዋ ነች። ማ መቤት አራተኛዋ ፊደል ነች። ሳ ሰቤት አራተኛዋ ነች። ራ ረቤት አራተኛዋ ፊደል ነች። በእነዚህ የተለያዩ ፊደላት የተለያዩ ቃላት ምስረታ አይተናል። ዛሬ ደግሞ ይዤላችሁ የመጣሁ በሻ፣ በቃ፣ በባ፣ በታና በቻ ነው። በእነዚህ አምስት የተለያዩ ፊደላት የተለያዩ ቃላት ምስረታ እናያለን። ተከታተሉኝ። ወደ ቪዲዮ ልውሰዳችሁ። ቪዲዮውን ከመጀመራችሁ በፊት ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ተከታተሉኝ። ወደ ቪዲዮ እንሂድ። እቺ ሻ ነች። ሻ ማለት ሸቤት አራተኛዋ ነች። እቺ ቃ ነች። ቃ ማለት ቀቤት አራተኛዋ ፊደል ነች። እቺ ባ ነች። ባ ማለት በቤት አራተኛዋ ፊደል ነች። እቺ ታ ነች። ታ ማለት ተቤት አራተኛዋ ፊደል ነች። እቺ ቻ ነች። ቻ ማለት ቸቤት አራተኛዋ ፊደል ነች። በጣም አሪፍ። በእነዚህ የተለያዩ ፊደላት የተለያዩ ቃላት እንመሰርታለን። አሁን በሻ እኔ ሻ ማለት ሻይ፣ እቺ ሻ፣ እቺ በአንድ ላይ ሻይ። እቺ ሻ ማ፣ እቺ ሻ፣ እቺ ማ በአንድ ላይ ሻማ። እቺ ሻሽ፣ ሻሽ በአንድ ላይ ሻሽ። እቺ ሻንጣ በአንድ ላይ ሻንጣ ሻንጣ። እቺ ሻንቦ በአንድ ላይ ሻምቦ ሻምቦ ሻምቦ። በጣም አሪፍ። እቺ ቃ ነች። በሻ እነዚህን ካየን አሁን ደግሞ በቃ እናያለን። ቃ እቺ ቃልም በአንድ ላይ ቃልም ቃልም። እቺ ቃልና በአንድ ላይ ቃልና ቃልና። እቺ ቃሪያ በአንድ ላይ ቃሪያ ቃሪያ። እቺ ቃል በአንድ ላይ ቃል ቃል። እቺ ቃጠሎ በአንድ ላይ ቃጠሎ ቃጠሎ ቃጠሎ። በጣም አሪፍ። እቺ ቃ ነች። በቃ እነዚህን አይተናል። አሁን ደግሞ በባ እናያለን። ባ እቺ ባህል በአንድ ላይ ባህል ባህል ባህል። እቺ ባሻገር በአንድ ላይ ባሻገር ባሻገር። እቺ ባንክ በአንድ ላይ ባንክ ባንክ። እቺ ባለው በአንድ ላይ ባለው ባለው ባለው። እቺ ባለቤት በአንድ ላይ ባለቤት ባለቤት። በጣም አሪፍ። በባ እነዚህን አይተናል። አሁን ደግሞ በታ እናያለን። ታ ታ
እቺ ታሪክ በአንድ ላይ ታሪክ ታሪክ። እቺ ታወቀ በአንድ ላይ ታወቀ ታወቀ ታወቀ። እቺ ታላቁ በአንድ ላይ ታላቁ ታላቁ ታላቁ። እቺ ታየው በአንድ ላይ ታየው ታየው ታየው። እቺ ታላቅ በአንድ ላይ ታላቅ ታላቅ ታላቅ። በጣም አሪፍ። እቺ ታ ነች። በታ እነዚህን አይተናል። አሁን ደግሞ በቻ እናያለን። ቻ ማለት እቺ ነች። ቻ ማለት ቸ ቤት አራተኛው ፊደል ማለት ነው። ቻ እቺ ቻለ በአንድ ላይ ቻለ ቻለ። እቺ ቻይና በአንድ ላይ ቻይና ቻይና ቻይና። እቺ ቻለው በአንድ ላይ ቻለው ቻለው ቻለው። እቺ ቻሉት በአንድ ላይ ቻሉት ቻሉት ቻሉት። እቺ ቻላቸው በአንድ ላይ ቻላቸው ቻላቸው ቻላቸው። በጣም አሪፍ። የዛሬ ቆይታችን ይህንን ይመስላል። በአራተኛ ፊደላት ማለትም በሻ፣ በቃ፣ በባ፣ በታ፣ በቻ በእነዚህ የተለያዩ ፊደላት የተለያዩ ቃላት ምስረታ አይተናል። በሚቀጥለው በሌላ ትምህርት በሌላ ክፍለ ጊዜ እስከምንገናኝ በያላችሁበት መልካም ጊዜ ሰናይ ቆይታ እየተመኘሁላችሁ ከወዲሁ ተሰናበትኩ። ባይ ባይ።